እንኳን ደህና መጣህ። እንኳን ደህና ቆየህ ወንድሜ። ሁሉ ሰላም አለን ሁሉ ሰላም ነው። እንዴት ነህ? አይኔማ ወይ ባሪ ነበር የሆነ ነበር ሮማንያ ነው። ኦኬ ሮማንያ ነህ? እሺ እና ሊካውንስ እንደነበረው ከጀርመን አስተዳደን ከመሰጥ ያው እንግላንድ ምናምን እንደሚሻል ኢንስፒሬሽን ነበር። ግን ለጊዜው እዚህ ጋር ስራው ምናምን ሰዎች በጣም አዛናቸው ታውቃለህ። ብርን ይከማል ምናምን። እሺ ቆይ አንዳንድ ከተለያየ ሀገር አሁን እኔ ቤት አስገባለሁ ሰዎች ብዙ ጊዜ ጓደኞቼም አሉ ከካናዳ፣ ከአሜሪካ፣ ከአውሮፓ፣ ከእንግሊዝ ከምናምን ከሁሉም ሀገር ላይ ይገባሉ። ከሮማንያም አንተ ካለበትም ገብተው የሚያወሩ ልጆች አሉ። አሁን አንተ በሮማንያ ሰዓት አቆጣጠር እስቲ ከምትጠይቀኝ ጥያቄ ውጪ ትንሽ ጥያቄ እኔ ደግሞ ልጠይቅህ። በሮማንያ ሰዓት አቆጣጠር ስንት ሰዓት ነው? አሁን 10 ሰዓት ከሩብ። አሁን ቀን ነው? እዛ ቀን ነው። ውጪ ላይ ያለከው ወይስ ካምፓኒ ፋብሪካ ውስጥ ነው ያለከው? ካምፓኒ ውስጥ ነው። ኦኬ ነው ስራ የምትሰራው? እኔ ካሮሽ ነው መካኒክ እንትኖች ጋር እነዚህ ከጀርመን ምናምን መኪኖችን ስቲከራቸው ምናምን ብቻ የሚሸጡ መኪኖች ናቸው። ኦኬ ስለዚህ የሮማንያ ስራ እዛ መተው መስራት የሚፈልጉ ልጆች ስለ ሮማንያ ትንሽ ነገር ትላቸዋለህ። ከቻልክ ደግሞ ለአንተ ፕራይቬሲ ፊትህን ሳታሳይ ቪዲዮውን ከፍተህ አንዳንድ ነገር ልታወራቸው ትችላለህ። ስለ ሮማንያ ቢመጡ ምን አይነት ቻሌንጅ እንዳለው ትንሽ ነገር ልትላቸው ትችላለህ። እችላለሁ። ቻሌንጅ ምናምን ያው እንትኑን ቪዲዮ እንትን ባለንም እዚሁ ጋር ምናምን እንደዚሁ እየሰራው አወራቸዋለሁ። አውራቸው እስኪ ማለት ያለውን ቻሌንጅ ጥሩ ነገሩ እንዴት ነው? ከኢትዮጵያ መጥፎ ነገሩ ሮማንያ ሀገር ምንድን ነው? አሁን ብዙ ልጆች ፕሮሰስም ጀምረዋል። ስንት ጊዜ ፈጀብህ? እዛ ከደረሱ በኋላ የሚያስጠላው ነገር ምንድን ነው? መጥፎ ነገር፣ ጥሩ ነገር አንተ ላይ ብቻ አይደለም። ለአንተ ጥሩ ነገር ሊገጥም ይችላል፣ ለሌላው መጥፎ ነገር ሊገጥም ይችላል። የሚጠነቀቁበትንም ነገር ያ ማለት አገሩ ምናምን ነፃነት አለው፣ ዘረኝነት የለውም ከመጀመሪያ እንትኑ ማለት ነው። ያው ዝሮ ሰው አንደኛም ተጽዕኖም ከባድ ነው ታውቃለህ አይደል? ሰው ፊቱን እያዞረብህ እየተናገረ ምናምን የምትሰራው ስራ ምናምን አንድ ቀን አታድርም። ያን ነገር የለም። ስደተኛ ይወዳሉ። ከዛ ውጭ ግን በጣም ቻሌንጅ አለው። ጠብቀው እንደመጣው አይደለም። ኢትዮጵያ ውስጥ የምታድርበት ምኝታ ምናምን ማለት እዚህ ለ10-15 ነው ካንድ ቤት የምትሆነው። ለምሳሌ ዴሊቨሪ ስትሰራ ምናምን በቃ ተጽዕኖ አለው። በቃ 12 ሰዓት ነው የምትሰራው። ከጎማ ጋር ተላፍተህ ነው የምትሰራው። እንደገና ደግሞ በዚህ በካሮች በኮንስትራክሽን በምናምን ስትመጣ ደግሞ ኦልሞስት የመጀመሪያ ደሞዝን አይሰጡም። የሁለተኛ ወር ደሞዝን ሲሰጡ እንኳን 10 ቀን 15 ቀን አሳልፈው ነው የሚሰጡት። ገብቷል? ኦን ዴይ ከሳላሪ መክፈል ይሆን እየሰማኝ ነው ማስተር? እየሰማው ነው። ሁሉም ሰው እየሰማክ ነው። ወደ 200 ምናምን ሰው እየሰማክ ነው ያለው። ቁጭ ብለው እያዳመጡ ነው። ከስር ያላችሁ ሰዎች ታብታብ አድርጉ። ማጠኛው ሮማንያ ሀገር ነው የሚገኘው። ሮማንያ ሀገር ለመሄድ የተዘጋጃችሁ አንዳንድ ሀሳቦችንም እየነገረን ነው። የእሱንም ጥያቄዎችን መልስለታለን። ግን እዛው ቦታው ላይ ካለ ሰው አንዳንድ ነገሮችን ብትሰሙ ጥሩ ነው። ያው እንዳልኩ እንደጠበቅኩ አይደለም። ዩሮፕ ብለህ እንዳሰብኩ ምናምን አይደለም ማለት ትፈጋለህ። በቀላሉ ሰራው ካል በኮንስትራክሽን በካሮት ምናምን ከመጣህ በኢትዮጵያ እስከ 100 ሺህ ብር ታገኛለህ። ያው አኮሞዴሽን በካምፓኒ ነው ማለት ነው። ከዛ ውጭ ደግሞ ዴሊቨሪ ከሰራ በጣም ጠንካራ ከሆነ ከ12 ሰዓት ነው ሙሉ ነው የምትሰራው። እስከ 1,200 ዩሮ ታገኛለህ ማለት ነው። 12 ሰዓት ሰርተህ ካሮት ምናምን ስትመጣ 8 ሰዓት ነው የምትሰራው። ከዛ ውጭ ግን ቻሌንጅ ምንድነው? ለ8 ለ9 ትኖራለህ፣ ለ5 ትኖራለህ፣ ለ10 ምናምን ትኖራለህ። ትቻቻላለህ። ለዛው የሰው ባህሪ የተለያየ ነው። ደግሞ ቶሎ ማንኛውንም ሲል በያው ሲናገር ምናምን ብዙ ቻሌንጅ አለ። ያንን ከተቋቋምኩ ምናምን ከዛም ደግሞ ወደ ሌላ ሀገር ለመሄድ አይዲ ይሰጣል። አይዲው 36 የአውሮፓ ሀገር ያዞራል። የ2 ዓመት መኖሪያ ፍቃድ ማለት ነው። ሰራ አድርገህ በ5 ወር በ6 ወር ሀገሬ ላይ ችልም ታካልክ ትችላለህ። እንደገና ደግሞ እዚህ ሀገር ላይ አሁን ወርክ ፐርሚት ምናምን ይወጣልና ሌላ ሀገር ላይ አፕላይ አድርገህ በዚህ ሀገር አይዲ መስራት ትችላለህ። ለምትሄድበት ሀገር ለዚህ ሀገር መስራት ይወጣ ለመንግስት ይከፈት ማለት ነው። ያን ቻሌንጅ አሪፍ ሮማንያ ብዙ እንትን አለ። ግን ያው ብዙ ሳንቲም ከብታችሁ እንዳትወጡ እንደምትባሉ በጣም ከፍተኛው ደሞዝ ከመጣፍ 500-600 ነው። ሰው እንደዛ ነው የሚሄደው። ገብቷል? የተሻለ ነገር ፈልገህ መጣህ ይሄን ገንዘብ ስታየው ምናምን ይደብራል። አውሮፓ 700-800 ሚሊዮን በቆመበት
ያንተ ቻሌንጅ ስታየው እንዴት ያከፈለ ምናምን እንደሆነ ነገር ያሳስባል። ያው ያንን አውቆ መምጣት ነው። ሌላ እንትን የለውም። እሺ ያው ለሴቶች አብረው አንድ ቤት ለሚኖሩት ለሴቶች ሲሆን ሴቶች ከሴቶች ጋር ነው አይደል? ሴት አሁን ለምሳሌ ከፈለገ ኢትዮጵያዊ ከሆነች የምትፈልግ ከሆነ አብሯት ከመጣ ሰው ጋር ምናምን አንድ አኮሚኒሽን መሆን ትችላለች። ከዛ ውጭ ግን በዜጋ ነው። ለምሳሌ ባንግላዴሽ ነው ባንግላዴሽ ነው፣ ስሪላንካ ከሆነ ስሪላንካ በዜጋ ነው የምትቀመጠው እንጂ ማንም አብሮ አንተ ካልፈለገው ሃይማኖት ያፈቅዱን ካልፈራሱ ሙስሊም ከሆነ በሙስሊም ነው። ይሄ ደስ ይላል ይችላል ማለት ነው። ግን ከዛ ውጭ ምንድነው ሰዎች ደሞዝ የመቀማት ማለት ደሞዝ ያልባል በቃ ተማሙታ አንተ የመጣበት መጀመሪያ አይዲን ማሰራት አይዲን ካላሰራ የሶስት ወር ቪዛ ስለሚመጣል ዋምትል ከሆነ ወይም ደግሞ እንደዚህ የሆነ ረብሻ ካለ ለሶስት ወር ነው ያመጣሁት አልተመቸኝም ይጠፋ ሲዳስኩት ብሎ ሪፖርት ያስፈልጋል አሰሪ ማለት ነው። ያው ትልቁ ቻሌንጅ ነው አይዲን እስከምትጠበቅ ዝም ማለት አለ። ደሞዝን ቀማ ምን አለ ከሷለው እንትን ለምንድን ነው ምናምን ቢል የሆነ ነገር ሲያረጋየው ሊሰራ ማቻል በቃ ለሶስት ወር ነው በቸክ አረጋግጠው ተሳስራቻል ወይና ኮቻለ ወደ ደግሞ ለሶስት ወር ጊዜ ከመጣለ ሶብሮ ወረቀቱን ካላወጣላ አይዲ ህይወት ተበላሸ ማለት ነው። ለምን አንደኛ ፓስፖርትን ይዝባል አይዲ እስከሚያሰራር ፓስፖርትን ይቀማል። ለምን እንዳጠፋው ማለት ነው። ለሶስት ወር ስለሚመጣል ሸንገን ስለሆነ ወደ ፈለኩ ሀገር መሄድ ስለምትችል ይቀማል። ብዙ ጊዜ እንደመጣ ከሪፖርት ነው የሚቀበሉት። ግን አንዳንዶች ደግሞ ያሞናል እንደዚህ ያለ ብሎ ምክንያት ፈጥሮ ምናምን ስላሽ ሚራን ተቀበሉ። ግን ያንን ሰው አውቆ መምጣት አለበት እንደመጣችሁ ቪዛችሁ እንደሚቀበላችሁ። ከዛዎች የሆነ ጸባይ ካላማረ ወንድሙ ነው ጓብት ምናምን ምንም አትፈጥር። ለምን አይዲ ስለሌለ ፓስፖርት ወዲያው ስለሚያልቅ የመመለስ ይላል ወደ ሀገር ማለት ነው። ትልቁ ቻሌንጅ ያንን አይዲን እስከምታገኝ በቃ ዝም ማለት ደሞዝንም ቀማ የሆነ ነገር ማድረግ ምንም አይዲ ካስኩ በኋላ ግን ፊት ለፊት ትጋፈጠዋለህ። መንግስት 2 አመት ኑሮ ሰጥቷል። መስራት ትችላለህ። ፈለግከው ሀገር መሄድ ትችላለህ። የፈለግከው ሀገር ማለት ነው አሰር እያየ መሄድ ትችላለህ። ለምን ቱር ማድረግ ስለምችል ማለት ነው። የትም ሀገር ስለሚፈቀድ በዚህ ሀገር አይዲ ግን ያው ጥገኝነት አጠየቀም አሻራ ስለሚወጣል አውሮፓ ስለሆነ ያንን እንትን አለ። አዎ ያው እንግዲህ ናቲን አይቼዋለሁ። አሁን ናቲ መጥቷል። በዚህ አጋጣሚ ናቲም ይገባል እና የሮማኒያ ሀገር ማተኛው ፎሎ ባክ አድርጌያለሁ። ፎሎ አድርገኛል። ፎሎ ባክ መልሻለሁ። አንዳንድ በሮማኒያ ጉዳይ አዲስ ነገር ካለ አፕዴት አደርጋለሁ ለቤተሰቦቼ እዚህ ስላሉት አንዳንድ ነገሮች ስለምናወራ አዲስ ነገር ካለ እንትን አደርጋለሁ። አንዳንዴም ትገባለህ። በቅርብ ከሮማኒያ ሀገር ግን አሁን እሱ ባለው ላይ ማተኛው ባለው ላይ ሌላ ነገር መጨምርላችሁ ምንድነው የሮማኒያ ሀገር ላይ ያው አይዲ እስክታገኝ ብቻ ሳይሆን ገንዘብ ካለክ መሄድ ትችላለህ። ናቲ ግባ ገንዘብ ካለክ ወደ ሌላ ሀገር አሁን ጀርመን በሳምንት አይሆነውም። አንድ ልጅ ነበር የኛ ልጅ እያወራ ነው ምናምን ጀርመን ባስቲኬ ቆርጦ ጀርመን ይደርሳል። ስለዚህ እንደዛ ማድረግ ይችላል። አንዳንድ ማስተር የኔ ብድግሪ እየመልሻለሁ። ግን አሁን እዛ ጋር አሁን የራሱ ምን አሰብኩ መሰለህ ከዚህ ይዤ ፍራንስ ላይ የተወሰነ ጊዜ ቆይቼ በብላክ ሰርተህ ሳንቲም ትይዛለህ። ለዚህ ሀገር ይልቀዛት ይላል። ለዚህ ሳንቲም የለም ገንዘብ ጭራሽ አታገኝም እኮ እኔ የምነግርህ በነገራችን ላይ 2 ቀን ያደረው ሮማኒያ መጣ 2 ቀን አደረው ጥለውታ አልኩት ጥሎ ወጣ በቃ። ስለዚህ ሌላ ያንተ ጥያቄ አሁን ምንድነው? ጥያቄ ልጠይቅህ። አይ ምናልባት ነው አሁን እዛ ጋር የሆነ ሀገር ላይ ይችላል አሻራምሰስ ምናምን ያው የሆንስኔ ማለት ቻንስ አለው አይደል? እንዳልከው ቅድም የሆነ ሰውራ ነበር እዚህ ላይ ያለውን ነገር ምናምን በወረቀት ማለት ከዩኬ ውጭ ወደ ሌላ ሀገር ላይ አሻራ ያንተ የሮማኒያው ይወጣብኛል ነው አና ሮማኒያ ያልተመቸን አንድ ሀሳብ ይዘህ ሄደህ መጠየቅ ትችላለህ። ከዚህ አንፃር ነው እዚህ መጠየቅ እየፈለኩት ምናምን ማለት ትችላለህ። ስለዚህ ገብቶ ካል አይደል ያልኩት ልስቴል አሻራ ስለሚወጣው ከዋሸት የለብህም። የሮማኒያ ታውቁት ማለት በሮማኒያ ነው የገባሁት። ከዛ በሮማኒያ ነው የገባሁት። ከእንዲህ ሀገር ነው የመጣው። ሮማኒያ ነው በኢትዮጵያ አድርጌ ደላሎች ላኩኝ። ሮማኒያ መጣው።
ስራ ትሰራለህ ብለውኝ ነበር። ከዛ አይዲ እንትን አልኩኝ። ስራ ሳጣ ወደዚህ መጣሁ። በቃ ስራ ፈልጌ ነው የመጣሁ ማለት ትችላለህ። ሌላ አውሮፓ ሀገር በቃ አየው በቃ እንደዛ ማለት